ሰላም ቤተሰቦች እንዴት ቆያችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው አዲስ የመጣችሁ ሰዎች ካላችሁ ቻናሌን ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ ያልገባችሁን ደግሞ ኮመንት ላይ በማስቀመጥ ጀምሩ። እባካችሁ ቻናሌን ስለምታበረታቱኝ እኔንም ስለምትደግፉኝ በጣም ነው የማመሰግነው። ያው አውተልም ሌሎቹም እየካሳችሁ እንደሆነ ተስፋ አደርጋለሁ። ዛሬ ደግሞ ማሳያችሁ ምንድነው አብዛኞቻችሁ ገብታችሁበታል። ትንሽ 4-5 ቀን ቆይቷል፣ 4 ቀን ቆይቷል እና እኔም ትንሽ ከአውተል ከአላይድ ጋር ትንሽ ሲም ላይክ ስለሆነ ተመሳሳይ ስለሆነብኝ ትንሽ ቪዲዮ ለመስራት እንትን ብዬ ነበር። ግን ብዙዎቻችሁ ስለገባችሁበት ምንድነው ፕሮዳክት እየገዛችሁ በጣም ዴይሊ ዊዝድሮዋሉን የዚህን አላወቃችሁም እና ፕሮዳክት እንዴት እንደሚገዛ ስለ ቪአይፒ ምንም ያወቃችሁት ነገር የለም። እባካችሁን እዚህ ፕላትፎርም ላይ የገባችሁን ቀድማችሁ የገባችሁን ካላችሁ ዛሬ የምትገቡን ካላችሁ እኔ አሁን ማሳያችሁን ሳታዩ በፍጹም እንዳገቡ። ምክንያቱም ፕሮዳክት ብር አስገብታችሁ ፕሮዳክት ገዝታችሁ ዊዝድሮዋል ቀናችሁ ከ39 ከ40 ወይም ከ90 ቀን በኋላ ሊሆንባችሁ ይችላል። እኔ ማሳየውን ስቴፕ ባይ ስቴፕ ተከተሉ። በትንሽ ደቂቃ ውስጥ አሳያችኋለሁ። ወሳኝ ነገር ነው፣ እባካችሁን ተከታተሉኝ እና ከመጀመሪያው ስንጀምር ምንድነው ያው ብርሻችሁን ታውቃላችሁ፣ ፋሚሊ ሆነንበታል። የመጀመሪያው ስቴብል ነው። ስቴብል ማለት ምንድነው ቋሚ ነው፣ ምንም እንትን የማይል ማለት ነው። ለምሳሌ ፕራይሱ ስንት ነው? 380 ብር ነው የምትገዙት ማለት ነው እና ኮንትራታችሁ ምንድነው ለ39 ቀን ድረስ ነው 380 ብሩን የሚከፍላ 171 ብር ዴይሊ ኢንካማችሁ። ያው ፕራይሱ 380 ብር ነው፣ ዴይሊ ኢንካማችሁ ደግሞ 171 ብር ነው። ይሄንን 171 ብር በየቀኑ የሚሰጣችሁ እስከ 39 ቀን ድረስ ነው። ዴይሊ ለ39 ቀን ድረስ ኮንትራቱ 39 ቀን ነው። ከዛ በየቀኑ 171 ብር ለ39 ቀን ያህል ይሰጣችኋል ማለት ነው። ከዚያም አጠቃላይ ቶታል ኢንካማችሁ 6669 ብር ይሆናል ማለት ነው እና ይህንን 6669 ብር የምታወጡት ከ39 ቀን በኋላ ነው እናንተ ዊዝድሮ ማድረግ የምትችሉት ስቴብል ላይ ማለት ነው። ገብቷችኋል? ስቴብል ላይ ማለት ነው እና ስቴብል ላይ ምንድን ነው ቪአይፒ የትኛውንም ስቴብል እዚህ ጋር የምታዩትን ሁሉንም ስቴብል በምንድነው በቪአይፒ 0 መግዛት ትችላላችሁ፣ ያለምንም ቪአይፒ ማለት ነው። ቪአይፒ ምን እንደሆነ ደግሞ አሁን እናያለን። እዚህ ጋር ሁለተኛው ስቴብል ደግሞ ፕላን 4 ነው። እሱም ነው በ0 ሌቭል ነው የምትገዙት። ፕላን 2 ፕላን 3 አለ። ሌላኛው በ1200 ብር የምትገቡት አለ 21996 ብር እና እኔ ስቴል አልመክራችሁም። አሁን ምንድነው ስለ ቪአይፒ ያሳያችሁ እና እዚህ ጋር ቪአይፒ ይገዛል። አሁን እዚህ ጋር ቪአይፒ ይገዛል። አሁን ለምሳሌ እባካችሁ ይሄንን ነው ከገዛችሁ መግዛት ያለባችሁ። ለሁሉም ሰው መመክረው ይሄንን ነው። ምክንያቱም ከ3 ቀን በኋላ ነው ዊዝድሮ ማድረግ የሚችለው። አሁን ለምሳሌ ዛሬ ኢንቨስት ያደረገ ሰው ከዛሬ 3 ቀን በኋላ ወደ አካውንቱ ማስገባት ይችላል ማለት ነው። ግን ስቴብል የገዛ ሰው ከ39 ቀን በኋላ ነው ማውጣት የሚችለው። እዚህ ጋር ቪአይፒ ለየት የሚያደርገው ነገር ምንድን ነው? ለምሳሌ ይህንን ፕሮዳክት ለመግዛት የመጀመሪያውን ቪአይፒ ዋንን ለመግዛት ቪአይፒ ዋን የሚያስፈልገውን መስፈርት ማሟላት አለባቸው። ቪአይፒ ምን እንደሆነ ደግሞ እዚህ ማይ የሚለው ነክተን ስለ ቪአይፒ ቪአይፒ ማለት ይኸው እዚህ ጋር ቪአይፒ የምትለውን ኦፕሽን እንመርጥና ምንድነው ቪአይፒ ማለት አጠቃላይ እናንተ ምንድነው ኢንቨስት የምታደርጉበት የብር መጠን ነው። ለምሳሌ ቪአይፒ ዋን ላይ ያለ ሰው ምን ይላል እዚህ ጋር ዘ ቶታል ኢንቨስትመንት አማውንት ኦፍ ዘ ፕላትፎርም ሪችስ ኢቲቪ 380 ብር ዩ ካን አፕግሬድ ቱ ቪአይፒ ስታተስ አት ሌቭል። በዚህ ሌቭል ስታተስ ይቅርታ እዚህ ጋር ወጣ አንዴ እና ይኸው እዚህ ጋር ምንድነው የሚለን አጠቃላይ እዚህ እናንተ ፕላትፎርሙ ላይ ኢንቨስት ያደረጋችሁት ብር 380 ብር ኢንቨስት ስታደርጉ ከቪአይፒ 0 ወደ ቪአይፒ 1 ትገባላችሁ ማለት ነው። ከቪአይፒ 0 ወደ ቪአይፒ 1። እሺ ላሳያችሁ። አክቲቪቲ ላይ በ380 ብር አንድ ሰው ኢንቨስት አድርጎ መግዛት የሚችለውን ነገር ላሳያችሁ። አሁን እዚህ ሆም ላይ እንሄድና ላሳያችሁ። ሆም ላይ በምንሄድበት ጊዜ በቪአይፒ 1 ወይም በ380 ብር መግዛት የምትችሉት ምንድነው የ380 ብር መግዛት ትችላላችሁ። ምን ከ3 ቀን በኋላ የሚወጣውን ስንት ብር የምታገኙበት 627 ብር ነው የምታገኙት ማለት ነው በቪአይፒ 1። አሁን እዚህ ጋር ቪአይፒ 1 ፕሮዳክት ለመግዛት ይህንን ፕሮዳክት ለመግዛት 380 ብር ኢንቨስት ካደረጋችሁ ቪአይፒ 1 ገብታችኋል ማለት ነው። በዚህ ቪአይፒ 1 ደግሞ ይህንን ፕሮዳክት መግዛት ትችላላችሁ። ይህንን ሞንቴጅ ጎልድ 1 ቪአይፒ 1 መግዛት ትችላላችሁ። ፕራይሱ 380 ብር ነው። እናንተ ኢንቨስት ስታደርጉ ደግሞ ሪች ያደረጋችሁት ቪአይፒ 1 ነው። በዚህን ኬዝ ምን ተገዛላችሁ ማለት ነው? ይህንን ቪአይፒ 1 መግዛት ትችላላችሁ። ቪአይፒ 2 ግን ባስገባችሁት በ380 ወይም በቪአይፒ 1 መግዛት አትችሉም ማለት። ቪአይፒ 2 ደግሞ ምን ያህል ብር ኢንቨስት ማድረግ እንዳለባችሁ ላሳያችሁ። ግዴታ ማድረግ ያለባችሁ ማለት ነው። እና እዚህ ጋር ቪአይፒ 2 ደግሞ ምንድነው አንድ ሰው የቪአይፒ 2 ፕሮዳክት ለመግዛት 5500 ብር ምን ላይ ሞንቴጅ ጎልድ ላይ ኢንቨስት ማድረግ አለበት። ዘሴም ላይ አላይ ለም እንደዛ ነው እና 5500 ብር ኢንቨስት ማድረግ አለበት አንድ ሰው ቪአይፒ 2 ነው። ቪአይፒ 2 ምን ያህል እንደሆነ እኔ ደግሞ ቪአይፒ 2 ደግሞ ምን ያህል እንደሆነ ስናይ ደግሞ ቪአይፒ 2 እዚህ ጋር በምንመለከትበት ጊዜ ምንድነው ቪአይፒ 2 ፕራይሱ 1100 ብር ነው። ቪአይፒ 2 የምገዙበት ማለት ነው እና ቪአይፒ 2 ስትገዙ 1100 ብር የምገዙት። ከዛ ከ3 ቀን በኋላ ስንት ብር ታወጣላችሁ? 2140
5 ብር ማለት ነው። 2000 ብር 1000 ብር ተተርፉበታላችሁ ማለት ነው። ከምን ቀን በኋላ ከ3 ቀን በኋላ 1000 ብር ታተርፉበታላችሁ። 2145 ብር ወደ አካውንታችሁ ይገባል ማለት ነው። በ1100 ብር ገብታችሁ ማለት ነው ከ3 ቀን በኋላ። እንደገናም ደግሞ እዚህ ጋር እባካችሁ ይህንን ሳጨርሱ በፍጹም እንድትገዙ አልፈልግም እና ቪአይፒ ሌላኛው ደግሞ ቪአይፒ ስሪ ማለት እዚህ ጋር ቪአይፒ ስሪ በ3000 ነው የምትገዙት። ቪአይፒ ስሪ እዚህ ጋር እናንተ እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው? ቪአይፒ ስሪ እዚህ ጋር ፕራይሱ ስንት ነው? ዋጋው 3000 ብር ስላለ እናንተ 3000 ብር ስላስገባችሁ ቪአይፒ ስሪን መግዛት አትችሉም በፍጹም ማለት ነው። ቪአይፒ ስሪን መግዛት የምትችሉት እናንተ እዚህ ላይ ኢንቨስት ያደረጋችሁት ብር እዚህ ጋር ቪአይፒ አለ። ኢንቨስት የምታደርጉት ብር ስንት ብር መሆን አለበት? ቪአይፒ ስሪ 30 ሺህ ብር መሆን አለበት ማለት 30 ሺህ ብር መሆን አለበት። ኢንቨስትመንት ቪአይፒ ስሪን ለመግዛት 30 ሺህ ብር ማስገባት አለባችሁ ማለት 30 ሺህ ብር ያለው ሰው ቪአይፒ ስሪን ማስገባት ይችላል። ቪአይፒ ስሪን ሪች ያደርጋል ማለት ነው እና 30 ሺህ ብር አንድ ሰው አጠቃላይ 30 ሺህ ብር እዚህ ፕላትፎርም ላይ ኢንቨስት ካደረገ ቪአይፒ እዚህ ጋር የቪአይፒ ስሪ ፕሮዳክት አለ። ቪአይፒ ስሪ ፕሮዳክት በ4500 ነው። በሶስተኛ ቀን ስንት ያገኛል? በሶስተኛው ቀን እዚህ ጋር እንትን ላይ ነው የገባሁት፣ ስቴብል ላይ ነው የገባሁት። ይኸው እዚህ ጋር ቪአይፒ ስናይ ቪአይፒ ስሪ ይኸው እዚህ ጋር እንደምታዩት በ3000 ብር መግዛት ትችላላችሁ። ከዛ ስንት 6300 ብር ታገኛላችሁ ማለት ነው። 30 ሺህ ብር ኢንቨስት ያደረገ ሰው ነው ይህንን ቪአይፒ ስሪ መግዛት የሚችለው ማለት ነው። እና እንደዚህ ነው ፐርቼስ ታይማችሁ ራሳችሁ እንትራጋችሁ በተደጋጋሚ መግዛት ትችላላችሁ። ይሄ ነው። ሌላኛው ደግሞ አክቲቪቲ የሚመጣው ፕሮዳክት ሲገኝ ነው። ሞንቴጅ ለምሳሌ የሆነ አክቲቪቲ የምትገዙት ምንድን ነው? ድንገተኛ የሆነ ፕሮዳክት ሲመጣ እዚህ ጋር ይለጥፍላችኋል። ዴይሊ መገብታችሁ ማየታችሁ እንዳትረሱ እና እሱ በትንሽ በቪአይፒ ዋንም አክቲቪቲ ይመጣላችኋል። በአንድ ቀን ውስጥ ዊዝድሮል ማድረግ የምትችሉ ማለት ነው። እና አሁን ለምሳሌ ዛሬ አክቲቪቲ ምንም አይነት አክቲቪቲ ፕሮዳክት የለም። እዚህ ጋር እንደምታዩት ጎልድ የለም። ነገር ግን ከ2 ሰዓት ወይም 3 ሰዓት በኋላም ሊኖር ይችላል፣ ነገም ሊኖር ይችላል እና ትርፍ ጊዜ ባገኘሽ ቁጥር አክቲቪቲውን ገብታችሁ ማየት አለባችሁ። ሴም ላይክ አላይድም እንደዚህ ነው ማለት ነው። አላይድም ከዚህ ጋር ተመሳሳይ ነው እና ይህን አይታችኋል። ይኸው ከስተመር ሰርቪሳችሁ ይሄ ነው እና ብዙዎቹ ገብተው ብር ስቴብል ገዝተው በጣም እያስቸገሩኝና በውስጥ ኢንቦክስ በጣም እየተሸጋገረን ስለሆነ ነው። ይሄ ነው ደግሞ የአውተል ቤተሰቦች ካላችሁ ዛሬ ዊዝድሮዋል ትንሽ አልሰራም፣ ያው ባንክ ቤት እሑድ አይሰሩም እና በዚያን ኬስ ትንሽ እየተሸጋገሩን ያሉት። በትዕግስት እንጠብቅ፣ ነገ እንትን ሊል ይችላል። ያው አውተል ላይ የሚያስገባን ሰዎች ብዙ ፕሮፊት አግኝተናል ብዬ አስባለሁ። ቪዲዮ በሰራው ሰዓት የገባ ሰው በቃ ኤክስፔክት ከማድረገው በላይ ሰርቷል ማለት። ለምሳሌ በ8000 ብር የገባ ሰው ከ22,000 ብር በላይ ይሰራል ብዬ አስባለሁ እና እንደዛ ነው። እና ሪቻርጅ ማድረጊያው ነው እዚህ ጋር እንድታዩ ሪቻርጅ ማድረጊያውን አሳያችሁ። ያው ቀጥታ እኮ እናንተ ምንም አይጠበቅባችሁም። ያው እዚህ ጋር ግሩፑን መቀላቀል ነው። ግሩፑን ተቀላቅላችሁ ላሳያችሁ። ለምሳሌ 4700 ምናምን ሰው አለ። እዚህ ጋር ጆይን ልበልና ልግባ። ከዛ ይኸው እያንዳንዱን ስቴፕ ባይ ስቴፕ እዚህ ጋር ይነግሯችኋል። አይታችኋል። ሪቻርጅ ስታደርጉ የኤፍቲ ቁጥር ምን እዚህ ጋርም እናንተ ምንድን ነው እባካችሁን ከዚህ ሞኔቴጅ ላይም ከመግባታችሁ በፊት ምንድነው ማድረግ ያለባችሁ? ይኸው እዚህ ጋር ጋይድላይን ያስቀምጣሉ። ግን እናንተ ቴሌግራም ቻናላቸውን ገብታችሁ እዩ ምን አይነት ፊድባክ እየተሰጠ እንደሆነ ሰው ይኸው እዚህ ጋር ሪያክሽኑንም ማየት ያለባቸው ሪያክት ያደረጉትበትም ሪያክቱንም የሆነ ነገሮችም ዊዝድሮ የገባላቸውንም እነዚህ እንትን እያደረጉ ደግሞ አንድ ቲፕ ልስጣችሁ እባካችሁን፣ እዚህ ጋር አትለፉኝ። አንድ ቲፕ ልስጣችሁ። ብዙዎቻችሁ እየረሳችሁት ነገር ምንድነው? እዚህ ቢሎንግ ላይ ተሻለ አላ እዚህ ጋር ቢሎንግ የምትሏን ይችን ትነካላችሁ። ቢሎንግ የምትሏን ከነካችሁ በኋላ ዊዝድሮው አድርጋችሁ ዊዝድሮው ከገባላችሁ በኋላ ምን ታደርጋላችሁ? እዚች ጋር ተለቃታላችሁ ማለት ነው። እዚች ሪሊዝ የምትሏ አይታችሁ አላ እዚች ጋር ታመጡና የገባላችሁን እችን አፕሎድ የምትሏን ኤስኤምኤስ ለምሳሌ በሲቢ በንግድ ባንክ ገባላችሁ። ያን ምን ታደርጋላችሁ? ስክሪንሾት አድርጋችሁ ትይዙትና እዚህ ጋር ዊዝድሮዋል ላይ ኮምፕሊት ካለው ጋር ሴም ላይ ሁለቱንም ምን ታደርጋላችሁ? ስክሪንሾት ታደርጉና እዚች ጋር ታንክስ ወይም ጉዞ ምናምን ብላችሁ የሆነች ነገር ጽፋችሁ ምን ፐብሊሽ ማድረግ ነው። እንደ እድር ከአንድ ብር እስከ 20,000 ብር የምታሸንፉበት እድል አለ ማለት ነው። ከዛ አንጻሪው በርቱልኝ። ኢንቨስትመንት ቀድሞ ለገባ ላይፍ ቼንጀር ነው፣ መጨረሻ ለገባ ደግሞ ላይፍ ዲስሚሰር ነው። በቃ ህይወታችሁ ነው የሚያበላሸው። መጨረሻ ገባችሁ ቀድማችሁ ገባችሁ ፕሮፊተብል ምንም አይነት ኮርስ መማር አይጠበቅባችሁም። እዚህ ታይም ሊሚት የለም፣ ጊዜ ሊሚት 24 አወር ጠብቀ ብር መቀበል ብቻ ነው። ቀድሞ ለገባ ነው ያ እና ሪስኩ ከእናንተ ነው። ብዙዎቻችሁ ተጠይቃችሁ ነው። ቤስት ፕላትፎርም ነው። ብዙዎቹ ዊዝድሮዋል እያደረጉበት ነው። ይመቻችሁ። ያላችሁን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። በጣም አመሰግናለሁ ስለምታሳዩ ማበረታታት። ደግሞ አካውንቴን እባካችሁ ላይክ በማድረግ እንዲሁም ደግሞ ያላችሁን ሰብስክራይብ በማድረግ እባካችሁ አግዙኝ። በጣም አመሰግናለሁ። ተባረኩልኝ።